ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ እየላችሁ የመጣሁት መረጃ ተወዳጇ አርቲስት ፍናን ጉድ አስብላለች። ቴዲ ጆሮ ወይ ደግሞ ቸርነት ከሁለት አንዱ አግብታ እፎይ ትላለች ብለን ስንጠብቅ በስተመጨረሻ ግን በእድሜ ገፋ ያለ ሰው ይዛ መታለች። ይሄ ሰው ማን ነው? ለምንስ ተደበቀ? ከስር ከመሰረቱ ለእናንተ የሚደበቅ ጉዳይ ስለሌለ ይዘን መተናል። ሁሉ ሰላም፣ ሁሉ ዝግጁ። እንግዲህ እቺ ተወዳጅ አርቲስት በነገራችን ላይ ለመጀመሪያ ጊዜ በመድረክ ስራ ወይ ደግሞ የታወቀችው ማነች እቺ ልጅ፣ እቺ ቆንጆ ልጅ ማነች፣ ከምን ውስጥ ወጣች፣ የት ነች የሚለውን ነገር ለመጀመሪያ ጊዜ ያስተዋወቃት እሱ ባለው በሚል ማሬ ማሬ በሚል ዘፈኖቹ በዛ ላይ በክሊፕ ላይ ተሳትፋ ነውና የመጀመሪያ እይታ የኢትዮጵያን ሕዝብ የተዋወቀችው በሱ ባለው ዘፈን ነው። ከዛ በኋላ የተለያዩ ስራዎችን ሰርታለች። ማስታወቂያ ስራዎችንም በኢንስታግራሞች ላይም ብዙ ተሳተፋለች። ቦሌ ማነቂያ የሚባል ፊልም ላይ በዋና ተዋናይነት ሆና አስመስክራለች፣ አስጨብጭባለች። የከበረ ድሃ የሚለው ፊልም ላይም እንደዚሁ አስመስክራለች፣ አስጨብጭባለች። በጣም ጎበዝ እና ስርዓትም ያላት ነች። በነገራችን ላይ ጎበዝና ጨዋ። በኢንስታግራም በተረፈ በኢንስታግራም ላይ ነው ሰዎችን በተለያዩ ነገሮች በመቦሰት ትታወቃለች። ፊልሞችንም በማስተዋወቅ በሰይፉ ላይም መለስ ቀለስ እያለች በተደጋጋሚ ጊዜ ቀርባለች። ስለ ፍቅር ታሪኳን በነገራችን ላይ ተጠይቃ ምንም ነገር የለኝም ነፃ ነኝ እያለች ነበር ስዘፍን የነበረው። በስተመጨረሻ እንግዲህ ሰውየው ሲጠበቅ አልመጣ ሲል በእድሜ ገፋ ያለውን ሰውዬ ይዛ ከች ብላለች። አረ የኔዋ ሴት ነሽ፣ እንደው ሰርግ በመጣ ቁጥር የምፈልግሽ የት ነሽ? እንግዲህ የመጀመሪያ ክፍያ በማስታወቂያ ስራ፣ በነገራችን ላይ ከፍተኛ ማስታወቂያ፣ አሁን አብዛኞቹ አርቲስቶች በማስታወቂያ ስራ ነው። ፊልም ቀዝቅዟል፣ ድራማው ቀዝቅዟል፣ ሁሉ ነገር ቀዝቅዟልና በማስታወቂያ ስራ ነው እየተዳደሩ ያሉት ማለት ይቻላል። ትንሽ አሁን ደግሞ የማስታወቂያ ስራውን ቲክቶከሮች ናቸው እየወሰዱባቸው ያለው። በምንም ፈምስ፣ በምንም ሰግጥ ፈምስ በሚለውም ሊሆን ይችላል። ፈምስ የማስታወቂያም ስራ የተለያዩ ነገሮችን ብልግናም ሰርተ ቢሆን ምንም ነገር አድርገ ቢሆን የማስታወቂያ ስራዎችን ወደ እናንተ እየመጣ የአርቲስቶች ደግሞ ልሳን እየተዘጋ ነው ያለው በእውነቱ ለመናገር። ስለዚህ መፈመሱ ምንም ሰዎች የተለያዩ ነገር ወጣ ያለ ነገር ከባህላችን የሚያፈነግጥ ነገር የሚያደርጉት በነገራችን ላይ በቃ ፎሎ ከፍ ካለ ብዙ ነገር ማድረግ ስለሚችሉ ነው። ወይ ደግሞ የሆነ ሰዓት ለአንድ ቪዲዮ ሰርተው ይቅርታ ሲሉ በዛውም ስለሚታለፍ ነው። ለምሳሌ ዘርን የሚሰድቡት የማይነካ ሃይማኖት የሚነኩት ምናምን በዛው በአንድ በቅር ይባላሉ፣ ሁሉ ነገር ይረሳል። ለዛ ነውና ለማንኛውም ዋናው የመጀመሪያ በኢንስታግራሟ ላይ ማስታወቂያ ሰርታ የመጀመሪያ ያገኘችው ብር በ600 ብር ክፍያ ነበር። በጣም የሚገርም ነው። በእርግጥ እሷ ብቻ ሳትሆን አብዛኛው ሰው ወደ ክፍያ ዓለም ሲመጣ ከዛ በታች ነው የሚከፈለው። በ200 ብር፣ በ300 ብር ፊልሙ ራሱ እንኳን ማስታወቂያ አይደለም፣ ፊልሙ ራሱ በጣም በትንሽ ብር ሳይከፈላቸው ራሱ ለመታየት ራሱ የሚገቡ ሰዎች ነበሩና የመጀመሪያው ክፍያ 600 ብር ነበር። እንግዲህ አሁን ግን ወደ 1 ሚሊዮን ከፍ ብሎ ከ1 ሚሊዮን በታይ ምንም አይነት ማስታወቂያ እንደማሰራ ተናግራለችና በጣም የሚገርም ነው። እድገት ራሱ የሚገርም ነው። 600 ብር የሰራችው ማስታወቂያ አሁን ግን ከ1 ሚሊዮን ብር በታች ማስታወቂያ የለም። ዋው! የሚገርም ለውጥ ነው። የሚገርም እድገት ነው። ግን እኔ ታገባለች ብዬ በብዛት አሁን ስንጠብቅ የነበረው እንደው እዛ አካባቢ ነው። ከጓደኞቹ ጋርም እሱ ባለውንም ታገባ ይሆናል እዛው ዘፈን ላይ ስለታየች ብቻ። በተለይ ቴዲ ጆሮን ቸሬ አግብቷል ስለ አላገባም ይሉኛል። ቴዲ ጆሮ እንኳን ከትዳሩ ተፋቷል፣ ወልዷልም ከትዳሩም ተፋቶ ነው ያለው። እንደውም ከዚህ ቀደምም እኮ በሴት ምክንያት ሲደባደብ ነበርና ቢያንስ ከነሱ ጋር ትጋባለች የሚል ሐሳብ ነበረኝ እንጂ የሆነ ፊልሙ ላይ የሌለ ድራማው ላይ የሌለ የፊልም ባለሙያ ያልሆነ የሆነ ሰውን ታመጣለች የሚል ግምት አልነበረኝም። እንግዲህ ሳብ አርጋ ይዛ መታ አስተዋውቃናለች። እኛም ደግሞ ሳብ አርገን ይሄ ነው እንደ ጉዱ፣ ይሄ ነው እንደ ሚስጥሩ የሚለውን ሰፊው ህብረተሰብ ለመናገር በሰፊው ስቱዲዮአችን ቁጭ ብለናል ማለት ነው። እንግዲህ ባለሀብት እንደሆነና በፊልም ሙያ ውስጥ ምንም ነገር እንደሌለበት ተናግሯል። በነገራችን ላይ ልክ ይሄን ባለሀብት እንደሆነና የፊልም ሙያ ውስጥ የሉበትም የሚባል ነገር ስሰማ ግን ማትዛለችኝ መስከረም አበራ ታውቃላችሁ። እንደዚህ ነው ሽምግልና ላይ ደርሳ ይሄ ሰው ማን ነው ዞላ አጣራልን ብላችሁ አጣሪቼ ይዤ መጥቼ አይ ነው ይሄ ሰው በፊልም ስራ ውስጥ
የለበትም ከፊልም ስራ ንጹህ ነው የለም ስለዚህ ባለሀብት ነው ምናምን ብዬ ተናግሬ ነበር። በስተመጨረሻ ግን የሷ ሰርጉ ወይ ደግሞ ሽምግልና ሁኔታዎቹ ካንስል ተደርጎ የሰርጉ ተዘጋጅታ ምናምን እሱስ ከባድ ነው ወይ እሱስ የሷ በጣም ከባድ ነው። ያ ሁሉ ቀርቶ እንደውም የቀረበት ምክንያት እንኳን ሲባል እንዴ እኛ ቤተሰብ ውስጥ እንደዚህ ፊልም የሚሰራ እንደዚህ እንትን የሚል ማስዋ አያስፈልገን የሚል ቤተሰብ ጣልቃ ገብነት ነው። ቤተሰብ ጣልቃ ገብነት ግን ከዚህ ቀደምም ኢትዮ ኢንፎ ላይ አየሁ ከትዳር ቤተሰብ ጣልቃ ገብነት ትዳሬን በተነው የሚል እና ብዙ ጊዜ ቤተሰብ ጣልቃ ገብነት ትዳሮችን ይበትናል። አሁን ለምሳሌ የፋኒንና የሳምሪን ስናይ ያው የጂጂ ኪያና ጣልቃ ገብነት አለ የነሱ ትዳር ተፈተነ። ልዩና ኪዱ የሚባሉትም ሳይፋቱ ገና የቤተሰብ ጣልቃ ገብነት ስቲል እስካሁን አልተወነም ብለው ተናግረው ነበረ። እነሱም ልክ እንደዚሁ ተፋቱና በቅርብ ቀንም ኢትዮ ኢንፎ ላይ እንደዚሁ የቤተሰብ ጣልቃ ገብነት እንትን አለ። መስከረም አበራም እንደዚሁ የቤተሰብ ጣልቃ ገብነት ሰርጉ እንዲሰረዝ ተደረገና አንዳንድ ጊዜ ጫና አለው የቤተሰብ ጣልቃ ገብነትም በጣም አስቸጋሪ ነው። ግን ሁለት ሰው ለሚዋደድ ሁለቱ ለተመራረጡ ቤተሰብ ምንም የፈለገ በያህል ጣልቃ ቢገባ እንዴት ፍቺን እንደሚያጸድቅ ወይ ደግሞ እንዴት ፍቺ ላይ እንደሚደርስ ግራ ነው የሚገባኝ። ምክንያቱም ትዳሩን የሚኖሩት እነዛ ሁለት ሰዎች ናቸው። ትዳሩን እንትን ሊሉት ምንም የፈለገ በቃ ጣልቃ ገብቷል እነሱ አልፈቀዱም። ግን ሰው ባለ ትዳሮቹ አብረው ጸንተው መኖር ሲገባ ግን ሰርግን የሚያህል ነገር በቤተሰብ ምክንያት መሰረዝ በጣም ከባድ ነው። ስለዚህ እኮ እንደዚህ አይነት ሰዎች እኮ ዛሬ አቅፋተኛ ሲባልም አቅፎ ይተኛል። ዛሬ ምንም ነገር እንዳታረግ ፊትን ወደ ግድግዳ አዙረተኛ ሲባልም ፊቱ ነገር ወደ ግድግዳ አዙረ ይተኛል ማለት ነው። መቼም ትዳሩን በቤተሰብ ምክንያት የሚፈታ ሰው በቤተሰብ ጫና በቤተሰብ ምንም ይሁን ብቻ በቤተሰብ የሚፈታ ሰው ዛሬ ከሚስት ጋር እንዳተኛም ሲባል አይተኛም ማለት ነው። ዛሬ ፊትን ወደ ግድግዳ ዙሪያተኛም ሲባል ያው ፊቱን ወደ ግድግዳ ዙሪያተኛል ማለት ነው። እንደዛ ብዬ ነው የምፈታው በነገራችን ላይ በሆነ ምክንያት የሆነ ትዳር የሚፈታ ከሆነ እና በጣም ይገርመኛል። ባይፈታም ይሄ ሰው በቤተሰብ ነው የሚመራው ማለት ነው። በቤተሰብ ነው ማለት ነው። ሚስቱን ዛሬ እንዳታቅፋት እሺ ብታቅፍ ራሱ ልቀቂ በላት ምናምን ነው። እሱን እንኳን አለ እንዴት አስችሎት ይላል። ለማንኛውም እንደዛም ነገር አለ። የፍናንም እንግዲህ ከፊልሙ ዓለም ውስጥ የሌለ ከፍተኛ ነጋዴ የውስጥ ዕቃ የውጪ ምርቶችን አስመጪና ላኪ እንደሆነና የራሳቸው ከፍተኛ ድርጅት እንዳላቸው ባለሀብት እንደሆነ ነው እንጂ ፊልም እንኳን አይቶ የማያቅ ሰው መሆኑ የፊልም ተዋናይ መሆኗን ራሱ እንዳላወቀ ነው እንግዲህ መረጃዎች የደረሱኝ ማለት ነው። ልክ እንደ መስከረም በቃ ተመሳሳይነት ነገር አለው። ግን የሱ ግን ደስ የሚለው ሚስቴ ነሽ አገባሻለሁ ሽማግሌም እልካለሁ ብሎ በርከክ ብሎ ጠይቋል። ቤተሰብም እሺ ተብሏል። በጣም ደስ ይላል። በነገራችን ላይ ሴት ልጅ ያለው ሽማግሌ መጥቶ ልጃችሁ ለልጃችን እባካችሁ ስጡን ተብሎ ሲጠየቅ በጣም ደስ ይላል። እንግዲህ በዚሁ በሽምግልናው ላይ እነ ሰይፉ ፋንታውን እንደነበሩ ከታዋቂ ሰዎች ሰይፉ ፋንታውንና ሌሎች ሰዎች እንደነበሩ መረጃዎች ወጥተዋል። በጣም ደስ የሚል ነገር ነው። ፍናንዬ ውለጂ ክበጂ ትዳርሽ የተባረከ ይሁን ለማለት እወዳለሁ። ስለተከታተላችሁኝ ስለ ሁሉም ነገር በጣም አመሰግናለሁ። አብሬ የቆዩት ያያዞላ Zola, ya Zola.